ሰላም ቤተሰብ እንዴት ናችሁልኝ? ዛሬ በጣም ደስ ብሎኛል። እንዳልኳችሁ ኪሎ የምለካበት ቀን ነበረ። 8ኛ ቀን እንደመሆኑ ኪሎን ተለክቻለሁ። በሚገርም ሁኔታ በጣም ካሰብኩት በላይ ቀንሻለሁ። ወደ 6 ኪሎ ቀነስኩኝ። የሚገርም ነው። ትክክል ከሆነና ካልሆነ እራሱ አላውቅም። ኤኒዌይ በጣም ደስ ብሎኛል። ለማንኛውም የዛሬ ውሏችን የሚሆነው ፉል ባዲ ወርክአውት ነው የምሰራው እና እንደተለመደው ሞሪንጋዬን እጠጣለሁ ማለት ነው። አብረን እንዋል። በነገራችን ላይ ዲኤም እንዳረጋችሁልኝ ለጥያቄያችሁ እንዴት ነው እያጠባሽ ለመክሳት ምናምን ነገር ምቺው ምናምን ብላችሁኝ ነበርና አመጋገቤን በስነ ስርዓት ስለማጠባ እበላለሁ። ላይክ ፕሮቲን ያላቸውን ነገሮች እና ወተቴም እንዳይቀንስ የሚያስፈልጉኝን ነገሮች እበላለሁ። ላይክ ኦት እበላለሁ፣ እንቁላል ምናምን አስፈላጊ የሆኑትን ፕሮቲኖች እበላለሁ። እንደዛም ሆኖ ላይክ መቀነስ ይቻላል። አላስፈላጊ የሆኑ ኪሎዎችን ነው መቀነስ የፈለኩት። ምክንያቱም ከወተት እንትን ከማድረግ ጋር አይገናኝም። የምወስደው ኪሎ አላስፈላጊ ሲጀምር የምበላው ምግብ ጤነኛ ካልሆነ ወተት እንትን አይልም፣ አያመነጭም ማለት ነው። የዛሬው ወርክአውት ፉል ባዲ ነው የምናደርገው። ስትሬች እያደረኩኝ ነው እዚህ ጋር እንደምታዩት እና የማያት ዩቱብ ላይ የማያት ልጅ አለች። ፖስት ፓርቱም ፉል ባዲ ብዬ ነው ሰርች ማድረጋት፣ ከዛም ትመጣለች። እሷን ራሱን የቻለ ቻለንጅ አላት እና ኤክሰርሳይዝ እንዴት ማድረግ እንዳለብን ምናምን ነገር ትለቃለች በየጊዜው። ከእሷ ላይ ያየውን እናንተ የምታዩትን አላቅም። ቆንጆ የምትከታተሉት ቆንጆ ስፖርት አሰሪ ካለ ዲኤም አድርጉልኝ፣ እሞክሯለኝ። የዛሬው ፉል ባዲ ነበር። በጣም ደስ ይል ነበር። በጣም አድካሚ ነበር፣ አልዋሽም። በሌላ ቪዲዮ እስክንገናኝ ደህና ሆኑልኝ። ሰብስክራይብ፣ ኮመንት፣ ሼር ማድረግ እንዳትረሱ። ወዳችኋለሁ።